ትልቁ ሰው የምንላቸው ግዛቶችን ስለገዙ አይደለም፣ የግዛቶቹን ባልተቤቶች ልብ ስለማረኩ እንጂ። ትልቁ ሰው የምንላቸው በተጽዕኖ ፈጣሪነት ስለታወቁ አይደለም፣ በቢሊዮኖች ልብ ውስጥ ስለታተሙ እንጂ። ትልቁ ሰው የምንላቸው ዓለም በተጽዕኖ ፈጣሪነት ረገድ እሳቸውን በአንደኛነት ደረጃ ስላስቀመጠ አይደለም፣ በእርግጥም እሳቸው የአንደኛነት ደረጃ የሚገባቸው በመሆናቸው ነው። እሳቸው ታላቅነታቸውን ያረጋገጡት በቤተ መንግስት ዙፋን ሳይሆን በችጋር ወቅት ሆዳቸው ላይ ድንጋይ አስረው ለሰው ልጆች ነጻነት ሲሉ በመቆማቸው ነው። የሰው ልጅ ታሪክ የጀግኖች ታሪክ ነው ይባላል። የትልቁ ሰው ታሪክ ግን የሰውነት ታሪክ ነው። እሳቸው ያስተማሩን ታላቅነት በረሃብ ውስጥ ማካፈልን፣ በኃይል ውስጥ ትህትናን፣ በስደት ውስጥ ጽናትን፣ በድል ውስጥ ደግሞ ምህረትን ነው። ተድሎ ያጣው ድንበር ስማው የሱን ኸበር፣ ፉቀራ ጋር ነበር መጅሊሱ እንደ ቢላል። ኑር ሆኖ በፊጥራው ሩህ ጅስሙ የጠራው፣ ማንም ሰው ሲጠራው ሃይ ሲል ለበይክ ይላል። ተድሎ ያጣው ድንበር ስማው የሱን ኸበር፣ ፉቀራ ጋር ነበር መጅሊሱ እንደ ቢላል። ኑር ሆኖ በፊጥራው ሩህ ጅስሙ የጠራው፣ ማንም ሰው ሲጠራው ሃይ ሲል ለበይክ ይላል። አያ ሲጉረጠረጥ አላለበት ሸረጥ፣ ባርነት ለመምረጥ ሹመቱን ይጥላል። ህዝቡ የሚያጌጥበት ሩሽድ የሚስተትበት ቁሞ እግሩ ሲያፍጥበት ሹፍሩ እንዴት ይጎላል። የጎበነው በድሩ ተሸርሆ ሶድሩ፣ ሁሉን አልፎ ቀድሩ ለሁሉ ያድላል። ኑሮ እያሃዘበው ስንቱን ሰው ጀዘበው፣ ሀዋያ እንዲዓዘበው በኋላም በኋላም አንቱ ትልቁ ሰው እንዴት ያለ ነው ያንቱ ትልቅነት! ምን ነው መለኪያው ታጣ! እንዴት ያለ የከፍታ ምስጢር ነው! እንዴት ያለ የትህትና ጥበብ ነው! ዓለም በውበቱ ስትንቀጠቀጥ፣ ነገስታት በግርማው ሲርዱ፣ እርሱ በታላቅነቱ ውስጥ ራስዎን አተናንሰው አገኘኖት። ማዲያቸው ሼቃሊ ያንቱማ ረሂቅ አጊያር ሲጉረጠረጥ አላለበት ሸረጥ፣ ባርነት ለመምረጥ ሹመትን ይጥላል። ህዝቡ የሚያጌጥበት ሩሽድ የሚሰጥበት ቆሞ እግሩ ሲያብጥበት ሽኩር እንዴት ይጎላል። የከዋክብትን መንገድ የመቅዘፍ ስጦታው እያላችሁ በህዋው ላይ መብረር እየቻላችሁ አህያና በቅሎ መጋለብን ምን አመጣው? የምድርና የሰማይ ቁልፎች በእጆ ስር ሆነው ከረሃብ ብዛት ሆዶ ላይ ድንጋይ ማሰሮን ምን ይሉታል? ሰማያዊው ማዕድ የሚናፍቆት ሆነው ሳለ በምድራዊው ረሃብ ውስጥ መሸሸጎ ምን ይባል? ለመሆኑ ያንቱ ታላቅነት ከየት ይጀምራል? አንቱ ትልቁ ሰው ታላቅነቱማ በጥቅስ አይለካም፣ ሚስጥሮም በቃላት አይዘረዘርም። እርሱ የሰውነት መለኪያ፣ የታላቅነት መዝገበ ቃላት፣ የፍጥረት ሁሉ ስብዕና ማጠቃለያ ነዎት። አንቱ ትልቁ ሰው እርሱ ማለት ዝቅ ብሎ የሰማይን ጥርፍ የነካ፣ ደህይቶ የልብን ሀብት ያገኘ፣ ተበድሎ ለበዳዩ የገነትን በር ያንኳኳ ተአምር ነዎት። እንዲያ ነው ታላቅነት ወጉ። እውነተኛ ታላቅነት እንዳንቱ በሰው ልጅ መንፈስ ላይ መንገስ መቻል ነው። እውነተኛ ታላቅነት እንዳንቱ በጠላቶች ልብ ውስጥ ፍቅርን መዝራት፣ በድሆች ጎጆ ውስጥ ተስፋን መጫር፣ በባሪያዎች ትከሻ ላይ ነጻነትን መጫን ነው። እንዲያ ነው ታላቅነት ወጉ። እኚህ ታላቅ ሰው በበረሃው አሸዋ ላይ ቆመው መላውን ዓለም በአንድነት ገመድ ያስተሳሰሩ የጥበብ ማማ ናቸው። እሳቸው ለባለስልጣኑ ትህትናን፣ ለተበዳዩ ይቅርታን፣ ለጨካኙ ርህራሄን፣ ለዓለማት ደግሞ እዝነትን ያስተማሩ የሥነ ምግባር ንጉሥ ናቸው። ስለዚህ ትልቁ ሰው ስንል ስለ አንድ ግለሰብ ብቻ እያወራን አይደለም። ስለተሸከሙት ታላቅ የሞራል ተራራ፣ ስላንጸባረቁት ረቂቅ ሰብአዊነትና ዛሬም ድረስ በቢሊዮኖች ልብ ውስጥ ስለሚመታው ሕያው እውነት እንጂ። በመጨረሻም ይህን የእሳቸውን ታላቅነት ስንዘክር በውስጣችን ይመላለስ የነበረው አንድ ሐሳብ ብቻ ነው። ዓለም ከእሳቸው ምን ትማራለች?
የሚል ሳይሆን ዓለም ከእሳቸው ውጪ ምን ተስፋ አላት የሚል ነው።